እስኪ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለናትሽ አየው አይደለ ምን እንደነካው አላውቅም። ይሄን ስልክ ተው ያልኩት ተለክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ውጣ ከዚህ ድሮም አንተ ምንም ማስተዳደር አትችልም። ምን አባ ነው የምታገሰው? ከዚህ በኋላ ረዳቴ ጋር ተጠራርች እንደዚህ እየተቀበልኩ ምርግ ነው ማለት ማን ነግሬሻለሁ። ማን ይኸው እሺ፣ ጭድ እያርከፈከፍኩ ነው ረግጬ ምጥልሽ እኮ ነው ነግሬሻለሁ። አንተ ወንዱን መጀመሪያ ወንዱን መጀመሪያ ቀለቤት ጠርብ እንደዚህ ነው ማቆምሽ ነግሬሻለሁ። ከዚህ ታግሼ በኖርኩኝ ስማ እኔ እኮ የመሰለ ፊትሽን እኮ በዋርካ ጭቃ ነው ለስኛ ያገባውሽ እንጂ ታውቂያለሽ ማንነትሽን። ወንድነትህን አምኜ ተቀበልኩት። ጭቃረግሚ የቀበሌ ቤት ሰርቺ ላንቺ ህንጻ ማቆምኩኝ። እንደዚህ ይሄ ነው መልሱ። እኔ ህንጻውን አይደለም የምለው ፊኒሺንጉን ጨርስልኝ። ፊኒሺንጉን ከፈለግሽ መጀመሪያ ጸባይሽን አሳምረሽ ከማርሽ ከሰጠሽ በኋላ 140 ሙሉ ወስጂ እዛ ሰራልሻለሁ። ብር ነው 140 አሰኝም እኮ ወይ ለነስ ነው ዳቦሽ ምንድነው መት አትሄድ ከዚህ ነይና 140 ሙሉ አሰራልሻለሁ። በቃ 140 ሙሉ እና የመስተዋት ስራ ድርጅት የምንሰጣቸው አገልግሎቶች ለድርጅት ለመኖሪያ ቤቶች፣ ለሁሉም ለአፓርትመንቶች ሙሉ አልሙኒየም ስራና የመስተዋት ስራ እንዲሁም በርና መስኮቶችን የደረጃ አንድሪ ለደረጃ መወጣጫ እንሰራለን። አዲስ አበባና ከአዲስ አበባ ውጭ በተለያዩ ክልል ከተሞች እንሰራለን። አድራሻ ቁጥር 1 ለገጣፎ፣ ቁጥር 2 አያት ኖህ ሪስቴት አጠገብ እንገኛለን። ለተጨማሪ አገልግሎት ከታች ባስቀመጥነው ስልክ ይደውሉልን። ይመቻችሁ። በቃ እንዳልኩሽ ነው። በዚህ አጭር ጊዜ ውስጥ በጭራሽ እንዳንቺ ማለት ነው የቀረብኩትም ሰው የለም፣ እንዳንቺ የወደድኩትም ሰው የለም። አይቻል አቅም እንዳንቺ አይነት ሴት በጣም የተለየሽ ነሽ። ኧረ ይሄ ነገር እየበዛብኝ ነው። ግድ የለህም የምርህን ነው። ቁም ነገር እኮ ነው የምልሽ። ማለት የተዋወቅንበት ጊዜ ኦልሞስት ሳምንት ምናምን ነው፣ ግን በቃ ሁሉ ነገርሽ በጣም ግልጽ ነሽ ምናምን በቃ ዲፍረንት ነሽ። የለም እናቴን እስከማስተዋወቅሽ ቸኩያለሁ። አላቅም ስንት ልጆች እንደምንወልዱላ መቁጠር ጀምሬያለሁ እኮ ነው የምልሽ። የእኔ ፍቅር በጣም እኔ እንጃ። በነገራችን ላይ ዛሬ እኮ ልደቴ ነው። በእናት ሄሎ ሄሎ ሄሎ። ሲጀምር ምንም ኔትወርክ አይደለም የተቆራረጠበት። ስጦታ ላለመስጠት ነው አይደል የመላጣለች። ሁለተኛ ስልኬ ላይ እንዳትደውልኝ አልፈልግም። ቀን ወጣ እንዴ ትቃለጃለሽ እንዴ? እና በአንድ ሳምንት ጊፍት ትፈልጊያለሽ እንዴ? ንፍጣ እሺ፣ በዚህ ፊልድ መቀጠል ተጽዕኖች ነው ወይ? የዘንድሮ ልጅ ወይ የዘንድሮ ልጅ ወይ ማይ እንደው ማገዙን ስታዩ ትምህርቱን ተውሹ። ይሄ ነው ነገ ፈተና የሚመጣው። አረ እነሱ ይፈተኑልሽ፣ ተይ ይጣይ፣ እነሱ ይፈተኑልሻል ፈተናውን። እኔ እኮ ችግር የለውም አባትሽ ገዝቶልሻል፣ ችግር የለውም። ቁም ነገር ያለው ትምህርት የሚሰጥ ነገር ለምን አትይ? ማይ ቁም ነገር ያለው ነገር እኮ ነው የማየው። ይሄ በጣም ብዙ ትምህርት ነው የምትወስጂበት። ስሙ ምንድን ነው? እሺ እንዴት ይባላል ፕሮግራሙ? ሰንሲልክ ኢትዮጵያ አዘጋጅቶ የሚያቀርበው ፕሮግራም ሲሆን ቅዳሜ ከ7 ሰዓት ተኩል እስከ 8 ሰዓት በኢቢኤስ ቲቪ። በዚህኛው ሳምንትና ሌሎች ሳምንቶች ያለፉሽን ኤፒሶዶች ደግሞ ማየት የምትፈልጊ ከሆነ ሰንሲልክ ኢትዮጵያ ኦፊሻል ዩቲዩብ ፔጅ ገብተሽ ሰብስክራይብ አድርገሽ ማየት ትችላለሽ። ተፈጥሯዊ ፀጉራችንን እንዴት መንከባከብ እንደምንችል፣ እንዴት ስታይል ማድረግ እንደምንችል ያሳያል። ከዛ ውጪ ደግሞ ብዙ ሴቶች ያላቸውን የላይፍ ኤክስፒሪየንስን በዛው ሼር ያደርጋሉ። በየመሃሉ ደግሞ ቲፕ የምትሰጥ ልጅ አለች። እንደው መጣች። አንቺን አይደል እንደምመስለው ትመስላለች። እማዬ አቤት። ምንድነው የሚሸተኝ? የሆነ የተጣደ ያረረ ነገር ሸተኛ። የጣልኩት አብሲ ተቃጠለ። መጀመሪያም ነገር የነበረው እኮ ልጅቷ ከገንዘብ እጅ ካንተ ፍቅር አላዛት። አንተ ደግሞ ሰው ምንን አሰማም። ያዘው ባኪ ገንዘብን። ሄሎ ሄሎ። ወይ ፍቅር፣ የት ነህ? ስራ ቦታ ነኝ። መጣሁ። መጣሁ፣ እንጠብቀኝ። እሺ
ብር ፈልጌ ነበር። እሺ 100 ብር ነው ያለኝ። የምሰራበትን በኋላ ነው የምቀበለው። አሁን ያለው ይሄ ነው። 100 ብር ምን ላደርገው ነው? ችጋራም ድሃ። መጀመሪያም ነገር የነበሩ እኮ ልጅቷ ከገንዘብ እጅ ካንተ ፍቅር አላዛት። አንተ ደግሞ ሰው ምንን አሰማም። ያዘው ባኪ ገንዘብ። ስሟ ደግሞ ከዚህ በኋላ አጠገቤ እንዳትደርስ። አብሮሽ ያለው ማን ነው? ፍቅረኛዬ ነው። እንደውም ላስተዋውቅ። ቤብ ና። ታውቀው ኡመር ይባላል። እንሂድ በቃ። ቆይ ዛሬ እሱ ላይ እንደዚህ ያደረግሽው ነገ እኔ ላይ እንደዛ አለማድረግሽን በምን እርግጠኛ ሆናለሁ? ከዚህ በኋላ አጠገቤ እንዳትደርሺ። ጆ ዛሬ ምሳ በኔ ነሽ? አንተ ብር ተርፈው ለኔ ምሳ? ዛሬ ብር ዘጨለኝ ጆዬ። ከየት አምጥተህ? አንተ እንዴት እንደዛ ታደርጋለህ? ምንድን ነው ተላቀቁ? ምን አርጎ ነው? እንዴት በሰው ይቀዳል? ቆይ በሞትስ? በስመ አብ። ቆይ ምን አርጎ ነው? ለኔ ንገረኝ። የኔን ኦሪጂናል ከነመዳሪ ወስዶ ፌክ ነው የገጠመኝ። እግዚአብሔር ነው የተፋኝ። አረ ጆ ይቅርታ ወንድሜ፣ አሁን ያስተካክለዋለሁ። እሺ ና ወደዚህ። አንተ ዘላለም ዓለምን ማትለወጥ ሰውዬ ትሰማኛለህ? ሄኒ አሁኑኑ ትታናው ልቅልኝና ሂድልኝ። እዚህ እንዳላይ ድጋሚ። ጆ አጥፍቻለሁ፣ ይቅርታ አድርግልኝ። ነግሬሃለሁ፣ በቃ ሂድልኝ። ጆ በሚካኤል ይዣለሁ። አትበለኝ በሚካኤል እንዴ! ሁሌ ጥፋት እያጠፋህ ነው እንዴ የምትለኝ አንተ? ጆዬ ሁለተኛ እንደዚህ አላደርግም። አመሰግናለሁ። ሂድ በቃ ወደ ስራ። ይሄው አልቆልሃል ወንድሜ። ይገርማል በጣም በሚካኤል ስልህ ተውከው አይደለ? እንደ አጋጣሚ ደግሞ እኔ ራሱ የተቸገሩ አባቶችን ለማገዝ ሙታንሳ ማር ቅዱስ ሚካኤል ገዳም እየሄድኩኝ ነበር። እኔም የቅዱስ ሚካኤል ወዳጅ ስለሆንኩ ነው። ይህ ጾም ያለንበት ሳምንት ቅድስት በሚባል ስያሜ ይጠራል። ቅድስት የተለየች፣ የነጻች፣ የተከበረች ማለት ነው። ይህም ጌታችን ጾሙን የጀመረበት ልዩ የተቀደሰች መሆኑን ያመለክተናል። በዚህም ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ትዕቢትን፣ ስስትነትን፣ ፍቅር፣ ንዋይ ድል ያደረገበት ነው። እኛም የእርሱን አርያነት በመከተል ካለን ላይ በማካፈል ለነፍሳችን ስንቅንያ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች አሁንም እርዳታችንን ይሻሉ። አባቶችን ለማገዝ 1044 25 98 390። ዛሬ ደግሞ እንዴት ነው ያማረበት? ምን አለ አንዴ ዞር ብሎ ቢያይ። ይስቃ ብሬው ምስቃው ነገር እኮ ነው ማይገባኝ። ቆይ ግን ምን ሆኜ ነው? እንደውም ዛሬ ሁሉንም ነገር ነግረዋለሁ። እስከ መቼ ደብቄ ይኖራለሁ? እና ሂዲ አይሻልም? አዎ ምን ለምን አልገባኝም። ይሻላል። አዎ ወይኔ ታወቀብኝ እንዴ? ምን ሆነሻል? ምን እየቀለድሽ ነው? በቃ እኔ ወድጄሃለሁ ማለት ኤዲ ሚስትየው ባሏ መታጠቢያ ቤት ሲገባ ጠብቃ የባሏን ሞባይል መበርበር ስትጀምር እነዚህን ስሞች አገኘች። አንደኛ ሱፐር ውማን፣ 2 ማይ ላቭ፣ 3 ውመን ኦፍ ማይ ድሪም፣ 4 ፕሪንሰስ፣ 5 ሰከንድ ማም። በጣም ተናደደችና የመጀመሪያውን ስትደውል የባሏ እናት አነሱ። ሁለተኛውን ስትደውል የባሏ ታላቅ እህት አነሳች። ሶስተኛውን ስትደውል ተይዟል ምልክት አሳያትና ቁጥሩን ስታጣራ የራሷ መሆኑን አረጋገጠች። አራተኛውን ስትደውል የሴት ልጇ ቁጥር ሆነ። አምስተኛውን ስትደውል የራሷ እናት ቁጥር ሆነ። ባሏ ከመታጠቢያ ቤት ሲወጣ ሞባይሉን ስትጎረጉር በመድረሱ ምን ፈልገሽ ነው ሲላት ስለተጠራጠርኩ ይቅርታ አድርግልኝ፣ 5 ስልኮች ላይ ደውዬ ታማኝነትህን አረጋግጫለሁ ብላ የደስደስ 5000 ብር ሰጠችው። ባልየው ብሩን ተቀብሎ አበበ መካኒክ በሚል ስም ለተመዘገበችው ውሽማው ስጦታ ገዝቶላት ሄደ። ባሼ ወንድ እኮ ሁሌም ወንድ ነው።